ማነው መፍዘዝ አይ በያርጊው መታ ተዝምን እንደታ እሷ ናት ንግስት ውቢት ወንጆ ውቢት። ሰላም 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 ውድ የቻናላችን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ቤተሰቦችን ፍቅ ለፍቅ ያላችሁ ነው። ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ዛሬ እንደናንተ ይመጣን ያዝናናል ያላችሁ ፕሮግራሞች ሰብሰብ አድርገን ይዘን መጥተናል። ቤተሰብ እስከ መጨረሻ መከታተላችሁ እንዳይረሳ። ይመቻችሁ ቤተሰቦች። ዛሬ የጀለሲን ለማግኘት ወጣል ነበርና ከዛ ታክሲ መያዝ ከሰፈር ታክሲ ውስጥ ስልክ እየወረው ስገባ አራበሰማ አመት አብረሽ ምን ልበላችሁ በቃ አረዳት ሌላ ቦታ እንዳያስቀምጣት ያልኩ በቃ አጠገኔ መታቆች እንደኔ ጀለች ሰው ከየት በቃ አራበሰማ ከየት ልጀምር? ወይኔ እኔ ምን አዲስ አበባ ልጅ ምን እንደምላት ግራ ገባ። ኧረ በቃ ቤተሰቦች የሆነ ነገር ባለፈሱ እንኳን ርዕስ አድርጌ መወር ተይው። እኔ ወንድማችሁ በቃ ግራ መጋባት። ኧረ በስመ ሱፍላን አታሉ ተውራች በስመ ድምጿ እንዴት አባት ያምራል። መልኳን ተውት በቃ እኔ ተንተባት ቢልሙት ብቻዬን ገና ሳላወራት አላችሁ በቃ ታቆላጣናት ከታች ትሰራል በቃ አረዳቱ የሆነ ማያሰቅ ነገር ሲወራ ምናምን ፈገግ ይላል። ከዞሩ ይስፋና ያለው በቃ አፋ ለራሷ ዓለም ላይ ናት። አንድ ስልኳን ትነካለች ምናምን እኔ ብሎ አዲስ አበባ ልጅ ይላሉ። አስብሲ እንዴት ነው ዞሩ ይኳላ ሼም ይዘኛል። ወይኔ ሼም የሚባል ነገር ግን መች ነው የሚጠፋው? በቃ አቁንጅ ነው ያሰብስ ነው። ከዛ በሐሳብ እንደዛ እየተመሰጥኩ ለካ ደግሞ መውረጃ የሚባል ነገር አለ። ደግሞ በቃ መጨረሻ ነው የምትወርደው። ተከትዬም ቢሆን በቃ ከሰው ስትነጠር ገብቼ አባቴ አዋራታል። ዛሬም አልሰማትም ይለው መሀል ላይ ወራጅ አላትልም ዲ አልኩኝ ሳላስበው ነው። ከዛ ከወረድሽ በኋላ ተከትሎ መውረድ ደግሞ ሺ መያዝ በቃ አይ በቃ በስታይል በቃ ዝም ብዬ እኔም እንደደረሰ ሰው አንድ ፌርማታ የተወሰነ ኪሎ በኋላ ወይኔ ብራዘር ወራጅ አልኩ። በቃ እንደ እንትን የሆነ ነገር አሰል ምን ሆነ ነው በቃ አስሬ ታስቆሙለት በቤት ቁጥር አረጋችሁ ተባለ። አላ ብራዘር ይቅርታ ምናምን ብዬ ወርጄ ሰው ለዲስበት መመለስ ወደኋላ ጠላታችሁ ብን ይበል የትኛው ፎቅ እንደገባች እንዲህ ግራ ገባኝ። በቃ ተወዛገብኩኝ ማለት ዛጋ ያሉትን ቤተሰቦች ለመጠየቅ ፈለኩኝ። ምን ብዬ ነው የምጠይቀው? ግራ ገባኝ። እኔ ጀለሳችሁ ከቀጠሮዬም ማርፍጄ በእግሬ ያንን መንገድ ሸክሽኬው ጀለሲ ጋር ተገናኘን እላችኋለሁ። መለላችሁ ፈልጌ በቃ ማለት ለፍላጎታችሁ ዛሬ በቃ ለፍላጎታችሁ በቃ ምንም እንዳትሰሙ። እኔ ቁጭት ነው ያለኝ በጣም እኔ ቁጭ ዲታ አባቷ ታምራች መልኳ እስከው ላይ ነው ያለ ማለት በቃ ፍላጎታችሁን ለማስፈጸም ማንንም እንዳትሰሙ። እዛ ጋር ነው ታክሲ ውስጥ ከከዋለ ያለው አላታችሁ ግን በቃ በራሴ አድም ከዝም ይራዋራ ሺም ያዘኝ ልሳሳት እስኪና ልሳሳት ምን ችግር አለ? ዝም ብዬ በራሴ አድም ስለከባተን አይ እኔ ወደ አዲስ አበባ ልጅ አልኩኝ። በቃ አንተ ከሰሙ ገና ብዙ ታወራለህ። ኤኖይ ሲመቻችሁ ጀለሶቼ በቃ አልፋለሁ። እንዲህ ነበር የሰሞኑ ውዳችን። ያው ላካፍላችሁ ብዬ ነው ትምህርት ከሆናችሁ ብዬ ይመቻችሁ። ሰላም ውድ ቤተሰቦቻችን እንዴት አላችሁ? እንደምን አላችሁ? ዛሬ ደግሞ በከተማችን ዞር እያልን ያረቄ ቤት መዘጋትን እያየን እንገኛለን። ነገር ግን አንዳንድ ቦታዎች እንደሰማነው በድብቅ እየተሸጠ ነው። ቤተሰቦች ጠጮች፣ እንዲሁም ጠጮቻችን አይዟችሁ አጣርተን የት አካባቢ እየተሸጠ እንዳለ የሰማነውን ጭምጭት አጣርተን ወደ እናንተ የምናደርስ መሆኑን። እስከዛ ግን ሰብስክራይብ፣ ላይክ፣ ሼር እያደረጉ ይቆዩን። ጠጮቻችን ሁላችሁም ይመቻችሁ። ያው በዚህ አጋጣሚ ያው አረቄ በከተማችን መከልከሉን በመዲናችን መከልከሉን ዜና ስንነግራችሁ ከልብ እያዘንን ነው። እንግዲህ እስከዛ ሌላ መፍትሄ አዘጋጅተን እንመጣለን። ውድ ጠጪዎቻችን
ከዛ በጉጉት ጠብቁ። ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። እስቲ ሰከን በልተው አታስቸኩለኝ ገና በውጥኑ ልሞት ነው አትበለኝ ፍቅር አይለካም ገና በጅምሩ